ሰፕቴምበር 28 የዕለቱ መልእክት ርዕስ አስቀሪዎች። እግዚአብሔርም በእናንተ ምክንያት ተቆጣኝ፣ ዮርዳኖስንም እንዳልሻገር አምላክህም እግዚአብሔር ርስት አድርጎ ወደሚሰጥህ ወደ መልካሚቱ ምድር እንዳልገባ ማለ። ዘዳግም ምዕራፍ 4 ቁጥር 21። ከላይ የተመለከትነው የመጽሐፍ ቅዱስ ክፍል ከተሰበረ የመሪ ልብ የወጣ ቃል ነው። አገልጋይ ለሚያገለግለው ሕዝብ ራሱን አሳልፎ ሰጥቶ ለበረከታቸው ምክንያት ሲሆን፣ እነርሱ ግን በተገላቢጦሹ ከእግዚአብሔር ጋር የመጣላቱ ምክንያት ሲሆኑ መስማትና ማየት እጅግ የሚያሳዝንና ልብን የሚሰብር ጉዳይ ነው። ሙሴ ሕዝቡ ባያጉረመርሙ ኖሮ እርሱ ከአምላኩ ከእግዚአብሔር ጋር ባልተጣላ ነበር፣ ከተስፋይቱ ምድር ባልጎደለ ነበር። አንዳንድ ማጉረምረም የሚፈጥረው መዘዝ እጅግ ከባድ መሆኑን በሙሴ ሕይወት ውስጥ እናያለን። ከዚህ ቃል በመነሳት ዛሬም መሪዎች ከሕዝቡ የተነሳ እንዲሁም ሕዝቡ ከመሪያቸው የተነሳ ከአምላካቸው ከእግዚአብሔር ጋር ጥል ውስጥ እንዳይገቡ መጠንቀቅ አለባቸው። ጥንቃቄም ከሚያደርጉባቸው ነገሮች መካከል አንዱ ማጉረምረም ከተባለው ነገር መጠበቅ ነው። ማጉረምረም እርካታ ቢስነትን ያመጣል፣ ከእግዚአብሔርም ከሰውም ጋር ያጣላል። እግዚአብሔር ያደረገልንን በጎነት ያስረሳል፣ ተስፋ ቢስነትን ያመጣል፣ ለጊዜያዊ ችግር እጅ እንድንሰጥ ያደርጋል። ይህን ማጉረምረም የተባለ ክፉ በሽታ ማስወገድ ይጠበቅብናል። በማጉረምረም የሚመጣ ለውጥ የለምና። እንግዲህ እንደ አገልጋይ የምናገለግለው ሕዝብ ከምንወደው ከአምላካችን ጋር የግጭት ምክንያት እንዳይሆንብን አገልግሎታችንን በጥንቃቄ እንያዝ። እንደ እግዚአብሔር ሕዝብም ባለመታዘዝ ምክንያት አገልጋዮቻችን ተስፋ እንዲቆርጡ፣ አገልግሎት እንዲያቆሙ፣ ምሬት ውስጥ እንዲገቡ፣ አልፎ ከአምላካቸው ጋር እንዲጣሉ ሊያደርጉ ከሚችሉ ማንኛውም ክፉ ነገሮች ራሳችንን እንጠብቅ። አገልጋዮችና ተገልጋዮች ተያይዘው አብረው እግዚአብሔር ወደ ወሰነላቸው ግብ ሲደርሱ ያስደስታል እንጂ አንዱ ደርሶ ሌላኛው ሲጎድል ማየት የመንፈሳዊነት መገለጫ አይደለም። ስለዚህ አንዳችን ለሌላችን የማስቀረት ሳይሆን የማስገባት ምክንያቶች አንሁን አስቀሪዎች።